አማዞን ከ5 ሚሊዮን ስኩዌር ኪሎ ሜትር በላይ ስፋት ያለው የዓለማችን ትልቁ አረንጓዴ ውቅያኖስ፣ ይህ ቦታ የምድራችን ሳንባ እንደሆነ ይናገራል። ነገር ግን ጥቅጥቅ ባለው ደን ውስጥ የምተነፈሰው አየር በፍርሃትና በጭንቀት የተሞላ ነው። ለብዙ ሺህ ዓመታት ይህ ጫካ አሳሾችን፣ ወታደሮችንና ሙሉ ስልጣኔዎችን እንደዋጠ ቀርቷል። ዛሬ ዓለምን በሳተላይት አውቀናታል ብንልም አማዞን ግን አሁንም ለባዮሎጂ ሳይንስ ትልቅ ምስጢር ነው። ፀሐይ መሬቱን በማይነካበት በዚህ ጥቅጥቅ ያለ ደን ውስጥ የተፈጥሮ ሕግጋት የተቀየሩ ይመስላሉ። የአካባቢው ጎሳዎች ከትውልድ ወደ ትውልድ የሚያስተላልፏቸው ታሪኮች ከአእምሮ በላይ የሆኑ ግዙፍ ፍጥረታት ታይታንስ በዚህ ጫካ ውስጥ መኖራቸውን ይነግሩናል። ዛሬ በአውደ ድንቅ ከትልቁ ወንዝ እስከማይታወቀው የጫካ ማዕከል ድረስ በአማዞን ታይተዋል የተባሉትን እጅግ አስፈሪ ግዙፍ አውሬዎችን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እና ቪዲዮውን ላይክ እንዳይረሳ። አንደኛ፣ ያኩማማ ባለመቶ ጫማው እባብ። ጉዞአችንን የምንጀምረው ከውሃ ነው። የአማዞን ወንዝ እስከ 30 ጫማ የሚረዝሙና እስከ 500 ፓውንድ የሚመዝኑ ግዙፍ አናኮንዳ እባቦች መገኛ ነው። ለብዙዎቻችን ይህ ራሱ አስፈሪ ጭራቅ ነው። ነገር ግን ለአካባቢው ተወላጅ አናኮንዳ ከያኩማማ ጋር ሲነጻጸር ገና ሕፃን ነው። ያኩማማ ማለት የውሃ እናት ማለት ነው። ይህ እባብ ርዝመቱ ከ100 ጫማ በላይ እንደሚሆን ይገመታል። የሚገርመው ነገር ርዝመቱ ብቻ አይደለም፣ እንደ አውሎ ንፋስ ውሃውን የማዘዝ ኃይል እንዳለው ይታመናል። ያዩት ሰዎች እንደሚሉት ከሆነ ራሱ ብቻ ከ5 እስከ 6 ጫማ ስፋት አለው። አይኖቹ ደግሞ በጨለማ ውስጥ እንደ ፋኖስ ያበራሉ። ሳይንቲስቶች ይህንን ባይቀበሉትም በ20ኛው ክፍለ ዘመን ታዋቂው አሳሽ ፐርሲ ፋውሴት 62 ጫማ የሚረዝም እባብ ማየቱን መዝግቧል። በቅርብ ጊዜ የተነሱ የሳተላይት ምስሎችም በወንዙ ላይ ማንም ሊያስረዳው የማይችለው ግዙፍ የውሃ ሞገድ ሲፈጠር ታይቷል። ያኩማማ ካለ ከዳይኖሰሮቹ መጥፋት በኋላ በምድር ላይ ያለ ትልቁ አዳኝ እሱ ነው። ይህ ባለ 100 ጫማ እባብ አስፈሪ መስሎ ይታያችሁ ይሆናል። ነገር ግን በጫካው ውስጥ በሁለት እግሩ የሚቆመውና የሚገማ ጠረን ያለው አውሬ ታሪክ ገና አልሰማችሁም። ሁለተኛ፣ ማፑነጓሪ የሞት ጠረን ያለው አውሬ። ወንዙ የእባብ ከሆነ ጥቅጥቅ ያለው ደን ደግሞ የማፑነጓሪ ግዛት ነው። ለዘመናት አዳኞች ከጫካው ሲመለሱ ስለሚጮህ ቀይ ፀጉር ስላለውና ቁመቱ ከ7 ጫማ በላይ ስለሆነ አስፈሪ ፍጥረት ያወራሉ። ይህ አውሬ በሁለት እግሩ ይቆማል። ረጅም እና ጠንካራ ጥፍሮቹ ደግሞ ትላልቅ ዛፎችን የመቦርቦር አቅም አላቸው። ከሁሉ በላይ የሚያስፈራው ግን ጠረኑ ነው። ማፑነጓሪ የሚለቀው ሽታ በጣም የሚገማ ከመሆኑ የተነሳ የሚያድነው እንስሳ ወይም ሰው በድንጋጤ እንዲፈዝ ያደርገዋል። ብዙ ተመራማሪዎች ማፑነጓሪ ተረት ብቻ አይደለም ይላሉ። ከ10,000 ዓመታት በፊት ጠፍተዋል የሚባሉት ጃይንት ግራውንድ ስላፍ የተባሉ ግዙፍ ፍጥረታት ዘር ሊሆን እንደሚችል ይጠራጠራሉ። የአማዞን የአየር ሁኔታ በሚሊዮን ለሚቆጠሩ ዓመታት ስላልተቀየረ እነዚህ የጥንት አውሬዎች የሰው እግር ባልረገጠባቸው የጫካው ክፍሎች ተሸሽገው ሊሆኑ ይችላሉ። የሚገማ ጠረን ያለው አውሬ ያስፈራል። ነገር ግን በዛፎች ላይ እንደ ዋሻ ግዙፍ የሆኑ ሸረሪቶች ቢኖሩስ? ሶስተኛ፣ ታይታን ስፓይደርስ የዛፍ ላይ ቅዠቶች። በአማዞን ውስጥ ትናንሽ ተባዮች እንኳ ወደማይታመን ግዙፍነት ያድጋሉ። ጎሊያንድ በርድ ኢተር የተባለው ሸረሪት እንደ ሳህን ትልቅ እንደሆነ እናውቃለን። ነገር ግን ዝንጉ በተባለው የጫካው ክፍል አሳሾች ያዩት ነገር ከዚህ የከፋ ነው። እግሮቻቸው ከ3 እስከ 4 ጫማ የሚረዝሙ ግዙፍ ሸረሪቶች እንዳሉ ይናገራሉ። እነዚህ ፍጥረታት ትናንሽ አጋዘኖችንና ትላልቅ ወፎችን የሚይዙ ጠንካራ ድር ይሰራሉ። ምንም እንኳን ይህ ለፊልም ብቻ የሚሆን ቢመስልም በአማዞን ያለው ከፍተኛ የኦክሲጅን መጠኑና
የተትረፈረፈ ምግብ ሸረሪቶቹ እስከዚህ መጠን እንዲያድጉ በሳይንሳዊ መንገድ ሊረዳቸው ይችላል። በጨለማ ውስጥ በጫካው ውስጥ ሲጓዙ ከጎኖ ያለው ዛፍ ግንድ 8 እግሮች እንዳሉት ቢረዱ ምን ሊሰማዎት እንደሚችል አስቡት። እነዚህ ሸረሪቶች ቆዳው ላይ መራመድ የጀመሩ ይመስል ያስጨንቃሉ። ነገር ግን ጉዟችን ገና አላለቀም። አሁን ደግሞ ረግረጋማ ቦታ የጥንት ዘመን ነገስታትን ፍለጋ እንሄዳለን። አራተኛ ብላክ ካይማን እና ምስጢራዊ ቅርጾች። በመጨረሻም ወደ ጥቁሩ አዞ ወይም ብላክ ካይማን እንመጣለን። ሳይንሱ ርዝመታቸው እስከ 16 ጫማ ይደርሳል ብልም ከ100 ዓመት በላይ የኖሩና ርዝመታቸው 25 ጫማ የሚደርስ አዛውንት አዞዎች እንዳሉ ይነግራል። እነዚህ አዞዎች የምድርን ግዙፍ አዞዎች የገዟት ከነበሯት ከጥንት ዘመን የተረፉ ይመስላሉ። እነዚህን ግዙፍ አራዊትን ከአውሮፕላን ካልሆነ በስተቀር የማይታዩትን በአማዞን ደን ውስጥ የተገኙትን ምስጢራዊ ጂኦግሊስ ወይም ግዙፍ መልክዓ ምድራዊ ቅርጾች ስናቀናጃቸው አንድ ነገር ግልጽ ይሆንልናል። አማዞን ዝም ብሎ ጫካ ብቻ አይደለም፣ ገና ያልደረስንባቸው የምስጢሮች ቤት ነው። እነዚህ አውሬዎች የዛ ምስጢር ጠባቂዎች ናቸው። እስከ ዛሬ ድረስ ከ20% በላይ የሆነው የአማዞን ደን በሰው ልጅ ተጨፍጭፏል። ሆኖም ግን አሁንም እጅግ በጣም ብዙ ክፍል አልተዳሰሰም። አንድ ዛፍ በተቆረጠ ቁጥር ሳይንስ የሉም የሚላቸው ፍጥረታት መደበቂያ ሊጠፋ ይችላል። እነዚህ ግዙፍ ፍጥረታት ታሪክ ብቻ ናቸው ወይስ ከጥንቱ የጠፋው ዓለም የተረፉ እውነተኛ አውሬዎች? አንድ ነገር እርግጠኛ ነው፣ አማዞን ምስጢሩን በቀላሉ አይሰጥም። ይህንን ቪዲዮ ስለተመለከታችሁ እናመሰግናለን። እንዲህ አይነት አስደናቂና ምስጢራዊ ታሪኮች እንዲደርሷችሁ አውደ ድንቅን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቀጣይ በሌላ ቪዲዮ እስክንገናኝ በሰላም ቆዩ።